በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? ሰላም አደራችሁ? ክቡር መምህር ዶክተር ፍቅረ ማርያም የዚህ ደብር የመጽሐፍ መምህር፣ ክቡር አቶ አለማየሁ የሰበካ ጉባኤ ምክትል ሊቀመንበር፣ ኢንጂነር ታምራት የህንፃ አሰሪ ኮሚቴ ዋና ሰብሳቢ፣ ቀሲስ ምህረት የኮሚቴው ምክትል ሰብሳቢ፣ የዚሁ ቤተክርስቲያን በክህነት አገልጋይ፣ ክቡር መጋቢ ሐዲስ መምህር ሄኖክ የስብከተ ወንጌል ኃላፊ፣ መምህር ሊቀ ማእምራን መምህር ጸዳሉ የስብከተ ወንጌል ክፍል አባል፣ የዛሬው ወንጌል ያስተማሩን ክቡራን ካህናት፣ ዲያቆናት፣ ሊቃውንት፣ ምዕመናን ወምዕመናት፣ አዋቂም ሕፃናትም እንግዲህ ዛሬ ሐምሌ 12 ቀን ነው። ክረምቱ ከገባ ወደ ከ15 ቀን በላይ ሆኖናል። ያው ወርሃ ክረምቱ እስካሁን ጥሩ ነው። ወደፊትም ደግሞ ጥሩ እንደሚሆን እምነታችን የጸና። በአንዳንድ ቦታ በገጠር አርሶ አደሩ ዝናብ ስላልዘነበ ትንሽ ተቸግረው ነበረ። ከትናንት በስቲያ ግን ሌሊቱን ዚህም ሲዘንብ አጠቃላይ ሰፊውን ዝናብ ዘንቧል። ያው ስልክ ስላለ ስለምንሰማ ትንሽ ችግር ነበረ። እዚህ ዝናብ ይዘንባል፣ ገጠር ደግሞ ገበሬው መሬቱን ገልግሎ አርሶ ለመዝራት ይጠብቅ ነበር። ነገር ግን አቧራ ነበረ። ከሳምንት በፊት ወደ ሸንኮራ ዮሐንስ የሄዳችሁ ሌላም ገዳማት ጉብኝት የምትሄዱ ታውት ነበርና አሁን ግን ሙሉ በሙሉ ዝናብ ዘንቦላቸው ተደስተው ስንዴውን እየዘሩ ነውና እግዚአብሔር ይመስገን። እንደው የፊታችንን ስንል መሰረታዊ ነገርን እንደው እንዳንረሳ ብዬ ነው። ቀጥ ቢል ዝናቡ ያው ህይወት ቀጥ ትላለች። ድሮ እንደዚህ አይነት እንትን ሲመጣ አባቶች በገዳም ሱባኤ ይይዛሉ፣ እናቶች ምዕመናን ጨዋዎች ደግሞ ይጸልያሉ፣ ምህላ ያደርሳሉ፣ ወዲያው ዝናብ ይመጣል። አሁን ደግሞ ዝናቡ እንደቀረ ተብሎ ምርምር ነውና እግዚአብሔርን ተመራምሮ የደረሰበት የለም። እስካሁንም ወደፊትም የሚደርስበት የለም። ዝም ብሎ ብቻ አምላክነቱን ፈጣሪነቱን እያደነቁ መኖር ነውና እሱ ቅድም እንዳስተማሩን መምህር ጸዳሉ ይመግባል፣ ዘለዓለማዊ ንጉሥ ነው። ሁሉን ነገር ያውቃል፣ በሰዓቱ ያመጣል፣ በሰዓቱ ይወስዳል። ጨለማውን ወደ ብርሃን ይቀይራል። አዎ በብርሃን እንድንመላለስ ፈቅዶልናል። እግዚአብሔርን እያመለክን መኖር ነው እና ወርሃ ክረምቱ በዚህ ሰዓት ዝናብ ቢኖር እዚህ መቆም አንችልም ነበር። ጥግ ጥግ ይዘን ዝናብ እንዳይመታን እዚህ ሜዳው ላይ እዚህ አውደ ምሕረቱ ደስ አለኝ ነበር። ወደፊትም እንግዲህ ሳምንት እያልን ነውና ሐምሌ 19 ለዚህ ደብር ልዩ ቀን፣ ድንቅ ቀን፣ አንደኛ መልአኩ ቅዱስ ገብርኤል የሚከብርበት፣ ለዚህኛው ደብር ደግሞ በተዳራቢ ንግስም ቢኖር ይሄ ቤተክርስቲያን ህንፃ ቤተክርስቲያን አልቆ ታድሶ እንደ አዲስ ተሰርቶ እንደ እድሳት የሚለው
ብቻ ቢሆን አሁን ሁሉ የምትሰሙት ነገር ሁሉ ተጠቃሎ ወደ እናንተ አይቀርብንም። አሁን ጥቃቅኑ ሁሉ መብራቱ፣ አልባሳቱ፣ ስዕሉም ውስጡም አፈሩ ወጥቶ መሬቱ እንደገና ተሰርቶ በሮቹ፣ መጋረጃው፣ ስንቱን ነገር በሙሉ ተቀይሮ ውጭው ደግሞ የምታዩት በረንዳው አዲስ ተሰርቶ ስለሆነ የአዲስ ቤተክርስቲያን ምርቃት ያክል ስለሆነ ሳምንቱን እንደዚሁ ብራ ሆኖ እንድናከር እግዚአብሔርን ፈቃዱን መለመን አለብን። እሱ ደግሞ የልመናችንን በጎ መሻት ይፈጽምልናልና ለሳምንት ያደርሰን ነው። መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃነ እሳት። ቅዱስ ሚካኤል እስራኤላውያንን ሌሊት በእሳት ብርሃን፣ ቀን በአምደ ደመና በደመና እያጓጓዘ ነው እንግዲህ ያንን መጥፎውን ክፉን ዘመን አሻግሮ ወደሚፈልጉት ሀገር እንዲገቡ ያደረገውና እኛም እንግዲህ ኢትዮጵያ ሀገራችን፣ ቤተክርስቲያናችን፣ ሕዝባችን ተራራው፣ መስኩ፣ እጽዋቱ፣ ዛፎቹ ሁሉ ቅርስ ናቸውና እንደተከበሩ እንዲኖሩ እግዚአብሔር አምላካችን ወደ ደጉ ዘመን እንዲያሻግረን ተራዳኢ መልአክ ይዘዝልን ነው። ደግ ዘመን ሲባል አሁን ፈጽሞ መጥፎ ዘመን ላይ ነው ያለ ነው ማለት አይደለም። መጥፎ ነገር ሁሉ የሚመጣው በራሳችን የምናመጣው ነው። መጽሐፍ እንደሚነግረን በኦሪትም በዘመነ ሐዲስም እግዚአብሔር ሊቀጣ ሲፈልግ የተለያየ ነገር ያመጣል። አሁን በትልቁ የኑሮ ውድነት ነው ሀገራችን ላይ ሰዎችን እያስጨነቀብን ያለም የኑሮ ውድነት። የኑሮ ውድነት ሲባል ያው እንግዲህ እህል የምንለው ጀምሮ ማለት ነው። ገበሬው ዘርቶ የሚያመጣው ማዳበሪያ ከተወደደበት ዘሩን ሸምቶ ወይም ደግሞ ከጎተራ አፍሶ መሬት ላይ ያፈስና አርሞ አጭዶ ወቅቶ ጭኖ ወደ ገበያ ያደርሳል። የገዛበት ማዳበሪያው ውድ ነው። ያንን ያስብና ይጨምራል። ያን ሲጨምር እንግዲህ የሚሸምተው ከተሜው ደግሞ ኑሮ ተወደደበት። ሌላውም በዚሁ ልክ መጓጓዙ፣ የመብራት ክፍያው፣ የሸቀጣ ሸቀጥ ግዢው በዛ ልክ እየከበደን ነው እያሉ ስለሆነ ህዝቦችን አቤቱ ጌታ ሆይ ደግ ዘመን አምጣ፣ ኑሮ እንዲረክስ ኑሮ እንዲረክስ እንዳንጨነቅብህ፣ ተጨንቀን ወደ ሌላ ጥፋት እንዳንገባ። ሲርብ ሰው ሲርበው ከባድ ነው፣ የማይፈልገውን ነገር ለማድረግ ይሞክራልና ሰው እንዳይራብ ምሕረትህ፣ ቸርነትህ፣ ይቅርታ አይለየን ብለን መጸለይ ያስፈልገናል። ስለዚህ እዚህ ያደረሰን አምላክ ክብር ምስጋና ይግባ። አሁን አለቀ እያሉ ነው እነ ቀሲስ ምረት እነ ኢንጂነር ታምራት አለቀ ልንመርቅ ነው። እስካሁን ድረስ ቅድም ከ16 ብለው ነው ቀሲስ ምረት ከ17 ዓመተ ምህረት አምና ነው የተጀመረው። እኔ እንደሰማሁት ከሆነ እንደነገሩኝም ግንባታ ስራው እድሳቱ የተጀመረው ግንቦት ወር ነው የተባለው። በ2017 ግንቦት ወር፣ በ2018 ያው ግንቦትን ዘለንና ሰኔ ወርን ጨርሰን ሐምሌ ላይ ጨረሰን ማለት ነው። በአንድ ዓመት የተጠናቀቀ ስራ ነው። ግሩም ነው። የእግዚአብሔር እጅ አለበት፣ ፈቃድ እግዚአብሔር አለበት። ሰዎች እንዲሰጡ እግዚአብሔር ሀብቱን ሰጥቷል፣ እንዲሰጡ ደግሞ ልቡናቸውን ከፍቷል ማለት ነውና ይሄ የምህረት ነው፣ የቸርነት ስራ ነው። የአምልኮት ቤተክርስቲያናችን ነው። ቅዱስ ሥጋውን ክቡር ደሙን የምትቀበሉበት ነውና ልንመርቅ ነው። ደስ አይልም? ደስ ይላል እኮ በጣም ሰርቶ ገንብቶ ሰው ሲያስመርቅ ፎቅ ይሰራል፣ ሰርቪስ የሚሰራል እንደየአቅሙ እልቅ ሲልለት ዘመድ አዝማድ ጠርቶ ጠላውን ዳቦውን ቆርሶ ሻውን አዘጋጅቶ ሲመርቅ ደስ ይላል ግለሰብ። የእግዚአብሔር አብ ቤት ደግሞ አልቆ ሲመረቅ እጅግ በጣም ምንኛ ደስ ይላልና ይህን ያደረገ አምላካችን ስሙ የተመሰገነ ይሁን።
የቀሩት ስራዎች ቅድም ተነግረዋል። ብዙ ተሸፍኗል። የቀረውን ደግሞ ታጠናቅቃላችሁ። ሳምንት ዕለት ቅድም እንዳሉት ቀሲስ ምህረት እኛ ሀሳብ የለንም። አውደ ምህረቱ ላይ ያለው አንደኛ ሰፊ ስለሆነ ወደ 200 ካሬ የሚጠጋ አውደ ምህረት ስለሆነ በልዩ ሁኔታ የተሰራ ስለሆነ ኮርኒሱም ትንሽ ወጪ ስለሚጠይቅ ቀንም ስላለቀ በቃ እንደዚሁ ባለበት እናስመርቃለን፣ ወደፊት እንሰራዋለን ብለን ነበር። ግን ተስፋ አልቆረጥም። ሳምንት ዕለት ተናገርን። መምህር ሄኖክም ተናገሩ፣ እኔም ደግሞ እኛ እንናገራለን። እናንተ ስትሰሩ ነው የምናየውና ተናግረናል። እርግጠኛ ነኝ ለሳምንት አንድ ሰው ይሰራዋል ብዬ ነበረ። ይሄ ነው ቃል። ከዚህ ስንወርድ አስባችሁበት የሚሰራ ሰው ያመጣል ቅዱስ እግዚአብሔር ብዬ ነበረ። ያው ማምጣት ብቻ አይደለም፣ ዕቃ ማቅረብ ብቻ አይደለም፣ ተሰርቶ አልቆ እያየኑ ነውና እግዚአብሔርን አመስግኑ። መመስገን ይገባዋል። አሁን እዛ ላይ የቀረው አንድ ተንጠልጣይ ትልቅ እዛ ግቢ አሁን በርቶ ተለኩሶ የሚታይ አለ። እሱን የሚተካከል መብራት ነው የሚያስፈልገውና እሱን መግዣ ወደ 200 ሺህ ብር ምናምን ነው ተብሏል። እንግዲህ ገበያ ላይ ሄዶ ነው ትክክለኛ የሚታወቀው። እሱን የሚገዛ ደግሞ ሰው እዚህ አለ። እርግጠኛ ነኝ ሳይገዛ ይመረቅ እና ጥቃቅን ሌሎችም አሉ። እነሱንም ታሟላላችሁ። የቀረውን ነገር ደግሞ አስተያየት ስጡ። አሁን መጨረሻ አንዳንድ ሰዎች የቀለም ይቀባል እንደ ይላሉ። ይሄው ነው ቀለም ነው። 2 3 4 ጊዜ ተደራርቦ ተቀብቷል ቀለሙ። ቀለሙ ይሄ እንዲሆን የተፈለገው በባለሙያ ተጠንቶ አስተያየት ተሰጥቶበት ብዙ ተደክሞበት ድንጋዩን እንዲመስል እንደው ዝም ብሎ የተቀባ እንዳይሆን ድንጋዩን እንዲመስል የነበረ እንዲመስል ብዙ ዘመን እንዲቆይ እንደው የተወሰነ ጊዜ ቦግ ብሎ ከተወሰነ ወራትና ዓመታት በኋላ ድብብ እንዳይል ዝናብ ሲመታው ደግሞ ሌላ ነጠብጣብ እንዳያሳይ እሱ ሁሉ ጥንቃቄ ተደርጎ ይሄ ቀለም ድንጋዩን ይመስላል፣ ብዙ ዘመን ይቆያል፣ ዝም ያለ ነው። ለቤተ ክርስቲያን እንዲህ ነው የሚያስፈልገውና ተብሎ ነውና ይሄ ተጠናቋል። ወርደናል። አሁን ታች በረንዳ ዙሪያውን ብረት እየተገጠመ ነው። ውስጡ ታጥቧል። ነገ ተነገ ወዲያ ምንጣፍ ይነጠፋል፣ መንበሩ ይገባል፣ መጋረጃው ይጋረዳል፣ ንዋየ ቅድሳቱ ይገባሉ፣ ወንበሩ ይደረደራል። ከረቡዕ በኋላ ቤተክርስቲያኑ በሩ ይቆለፍና የውጭ ስራ መስተንግዶ ነው የምናዘጋጀው ማለት ነው። ያላችሁን አስተያየት ስጡ ማለት ነው። የእናንተ ስለሆነ ስናመሰግን ደግሞ ድንገት የመጣልን ሰው ነው የምናመሰግነው እንጂ ብዙ ሰው ነው የሰጠው። ብዙ ሰው ነው የሰጠው። ከመጀመሪያ ጀምሮ እስካሁን ድረስ የሰጡት ሰዎች በጽሁፍ በመዝገብ ተይዘዋል። ከዛ በላይም በእግዚአብሔር ዘንድ መዝገባችሁ በሰማያት ይኑር ነውና በዛ ተመዝግቧል። ቅዱስ እግዚአብሔር አብ መዝግቦታል። ዋጋ ከፋው የማያልቀውን ዘላለማዊ ዋጋ የሚከፍል ማጽደቅ መኮነን የሚችለው አምላክ መንግስተ ሰማያት ርስት የሆነችውን እንካችሁ ብሎ በቀኝ የሚያቆም ቅዱስ እግዚአብሔር አብ እሱ መዝግቦታልና እሱ ያውቃል ብላችሁ አስቡ። እንደው ዕለት ዕለት የመጣውን ስናመሰግን የረሳን እንዳይመስላችሁ ነው። ምርቃቱ የሥራ ዘመቻ ወደዛ ከመሄድ ማክሰኞ በ14 አጠቃላይ ማህበረ ካህናቱ፣ ዲያቆናቱ፣ ደጀጠኙ፣ ድዋጽ ምጽዋት የሚያዞሩ ሰንበት ትምህርት ቤት አባላት፣ የአካባቢው ምዕመናን ሴቶችም ወንዶችም የሚመቻቸው በሙሉ አንድ ጠጠር እዚህ እንቅፋት ሆና እንዳትቀመጥ ጽድት አድርገን ውጭውንም ላውንም ውስጡንም ለእንግዶች ለመቀበል ደስ የሚል ግቢ አድርገን ዝግጁ እናደርጋለን። ከሐሙስ ጀምሮ ደግሞ ባንዲራ ይሰቀላል። ወጣቶቹ ይሄን ይሰራሉ። ግቢው ያሸበርቃል ማለት ነው። ቅዳሜ በ18 ቅዳሜ ነገ ጠዋትም ማለት በዓሉማ 13 ነው። መጨረሻ ላይ እናገራለሁ ብዬ ነው።
ቅዳሜ በ18 እንደ ነገ 13 ቅዱስ እግዚአብሔር አባውን የሚረሳ ሰው አለ እንደሚረሳ ሁልጊዜ ቆመ ነገር የለበትም። እንደማይታወቅ እንደተሸፈነ እንደ ገጠር ቤተክርስቲያን ነገ ቅዱስ እግዚአብሔር አምነውና አክብሩ ተብሎ ሁልጊዜ መነገር የለበት። ከሱ የሚበልጥ ሁሉም በሱ ስር ናቸው። ዛሬ አሁን ሳሳ ብሏል። እዚህ ከደብረ ሳይል ቅዱስ ሚካኤል ምዕመናን እንዲሄዱ ይታወቃል። የሁሉም የበላይ ዓለምን ካለመኖር ወደ መኖር ያመጣ ቅዱስ እግዚአብሔር ቀድሞ የነበረ አሁንም ያለ ዘላለም የሚኖር እሱን አንረሳ። አመስግኑት እስቲ አንድ ጊዜ። ነገ ቅዳሴ አለ፣ የአውደ ምሕረት አገልግሎት አለ። ዛሬ የቀረው መልእክት ደግሞ ነገ እናጠናቀቃለን ማለት ነው። በ18 ቅዳሜ ይህንን ነው መያዝ ያለባችሁ። ይሄ የቤተ ክርስቲያን ጥሪ ነው። እኛ ተወካዮች ነች፣ እንደራሴዎች ነን። ቅዳሜ በ18 ልክ 9 ሰዓት ብፁዓን ሊቃነ ጳጳሳት እዚህ ይደርሳል። ብፁዓን ሊቃነ ጳጳሳት፣ ታላላቅ የደብርና የገዳማት አስተዳዳሪዎች፣ ጸሐፊያን፣ ሰባኪዎች፣ ልዩ ልዩ የቢሮ ሰራተኞች፣ ታዋቂ ሰዎች የቅዱስ እግዚአብሔር በተለይ እዚህ ሲቆረቆር ጀምሮ በተለያየ ስራ ያገለገሉ በውጭ ሆነው ሲራዱ የነበሩ ሁሉ ተጋብዘዋል። በሚዲያ በወረቀትም በቃልም በስልክም መልእክቷን እያስተላለፈች ነው ቤተክርስቲያንና ሁሉም በ9 ሰዓት ጀምሮ እንግዶች ይመጣሉ። አቀባበል እንድታደርጉ ነው። እንግዶች ይመጣሉ። ባለቤት ጠሪ ደግሞ ይቀበላል። እንግዶች ሲመጡ ግቢው ባዶ መሆን የለበትም። ሰንበት ትምህርት ቤቱ በዩኒፎርም አለባበስ በተለመደው ሁኔታ ተሰልፈው ሊቃውንቱ ካባቸውን ደርበው ጥምጥማቸውን ጠምጥመው መቋሚያና ጸናጽናቸውን ይዘው ተሰልፈው ይጠብቃሉ። ካህናቱም ልብሰ ተክህኖ ለብሰው፣ ቄሱ ጽናና መስቀል ይዞ፣ ዲያቆናቱ ደግሞ መስቀል፣ ዣንጥላ፣ ቃጭል ይዘው ያን ዕለት የምናውጅበት ስለሆነ ልዩ ቀን ስለሆነ ዓመት 2 ዓመት ከዛ በፊት ዝናብ ሲዘል ሲጠብ ሲጨነቁ የነበሩ እናቶቻችን፣ እህቶቻችን፣ አባቶቻችን፣ ወንድሞቻችን በሰፊው ቤተክርስቲያን ለማገልገል ሀብለው የሚጀምሩበት ቤተክርስቲያኑ የሚባረክበት በብፁዓን አባቶች ያ ዕለት ስለሆነ ከቀኑ 9 ሰዓት ጀምሮ እዚህ መታችሁ ላልሰሙት አሰምታችሁ አቀባበል እንድታደርጉ፣ ስርዓቱን እንድትከታተሉ፣ መስተንግዶ እንድታደርጉ። የሰጣችሁት ገንዘብ አለ። የዝግጅት ኮሚቴው ገንዘብ ሰብስቦ ከናንተ ድግሱን እየደገሰ ነው። ጸበል ጸድቅ እያዘጋጀ ነው። ዳቦ ይጋገራል፣ ጠላ ተጠምቋል፣ እንጀራ ይቀርባል። ባለው ሁሉን ነገር ያሟለዋል ቅዱስ እግዚአብሔር አብና እሱን ማስተናገድ መስተናገድም የተዘጋጀውን ጸበል ጸድቅ መቅመስ ትልቅ በረከት ነው። ለደከሙትም እርካታ ነው፣ ለእናንተም በረከት ነው። እንግዶችንም ማስተናገድ እንግዳ ብሆን ተቀብላችሁኛልና የሚለው ትርጉም እዚህ ላይ ስለሆነ ሁላችሁም እንድትገኙ ልጆቻችሁን ይዛችሁ የክብር ልብሳችሁን ለብሳችሁ ግቢውን ድንቅ እንድታደርጉ የሰበካ ጉባኤው የሕንፃ አሰሪ ኮሚቴው መልእክት ነው። ከዛ በላይ ደግሞ የቅዱስ እግዚአብሔር የእናታችን የቅድስት ልደታ የአቡነ ገብረ መንፈስ ቅዱስ የመልአኩ የቅዱስ ገብርኤል መልእክት ነውና ኖ ልባርካችሁ፣ አክብሩኝ፣ ላክብራችሁ እያሉ ነው ታቦታቱና ይህንን መልእክት ሰምታችሁ በሰዓቱ መታችሁ ቤተክርስቲያናችሁን እንድታከብሩ እንድታስከብሩ መልእክታችንን እናስተላልፋለን። ሌላው እንግዲህ በዝርዝር መርሃ ግብር ይወጣል። ከቅዳሜ ከሰዓት ጀምሮ እዚያ አውደ ምሕረት ማታ መርሃ ግብር አለ። ሌሊቱን ማህሌት ይቆማል፣ ሰዓታት ይቆማል፣ የውስጥ አገልግሎት ይከናወናል። የውጭው አገልግሎት ደግሞ በሊቃውንቱ በሰባክያኑ ወንጌል ይሰበካል፣
ዘማሪያኑ ይዘምራሉ። ድምቅ አድርገን ሌሊቱን እናድራለን ማለት ነው። ያው እሁድ ደግሞ በዓለ ንግሥ ነው ጠዋት። ማታ ደግሞ እንደዚሁ አውደ ምሕረት ላይ ልዩ ጉባኤ አለ። ልዩ ጉባኤ አለ። ያንንም የመዝጊያ ማለት ነው። ታቦታቱን ወደ መንበረ ክብሩ አስገብተን የመዝጊያ የአውደ ምሕረት መርሃ ግብር፣ የወንጌል አገልግሎት፣ የዝማሬ አገልግሎት እሁድ በ19 ማታ እስከ 2 ሰዓት ድረስ እዚህ አብረን አምሽተን እግዚአብሔር አምላካችንን አክብረን አመስግነን እልል ብለን ዘምረን ከልባችን ምስጋና አቅርበን ለዓመቱ በሰላም አድርሰን ሱባኤውን በሰላም ጀምረን ጾመ ፍልሰታን በሰላም አስፈጽመን ብለን ለምነን ወደ ቤታችን የምንሰነባበትበት ቀን ስለሆነ ጉባኤውን እንዳላውቃችሁ እንድትመጡ ነው። እንግዲህ ሁሉንም የሚያከናውን እግዚአብሔር ስለሆነ እሱ ያመቻችልን። መጨረሻ ላይ የምነግራችሁ ቅዳሜ 9 ሰዓት ቤተክርስቲያኑ ከታደሰ በኋላ ቀጣይ ደግሞ ዝም ማለት ስለሌለብን በጎ አድራጊዎችም ስለመጡ አንዱ በጎ አድራጊ በቀሲስ ምህረት አማካኝነት አቶ እንዳለ የሚባሉ ከነባለቤታቸው መጥተው ቤተልሔሙን ሊሰሩ ስለተረከቡ ቦታውን ሰበካ ጉባኤውና ደግሞ ደብሩ ኮሚቴው በቀጣይ ለደብሩ የሚመጥን እናቶችን የሚያስደስት እንደልባቸው ልጃቸውን አቅፈው ክርስትና ሲኖራቸው አቋቋሚ የሚጋብዟቸው እህት ወንድሞቻቸው እንዳይጣበቡ ውጭ እንዳይቆሙ ስፋቱ ተመጥኖ ተለክቶ ይበቃል የተባለ ዲዛይኑ ፕላኑ ተዘጋጅቶ ያለ የክርስትና ቤት አለ። ወደፊት የምንጀምረው በዚህ በጾመ ፍልሰታ መሰረት የምንጥልበት ስራ የምንጀምርበት በሚቀጥለው 19 ዓመተ ምህረት ብዙ ወራት ሳይቆጠር አጠናቀን የምንመርቀው ሁለቱንም የመሰረት ድንጋይ የምናስቀምጥበት ዕለት ነው የሚሆነው በብፁዓን ሊቃነ ጳጳሳት። ይህም አዲስ ብስራት ነውና አስጀምሮ እንዲያስፈጽመን እግዚአብሔርን አመስግኑ። ሁላችሁም ለጸሎት እንነሳ። እግዚአብሔር አምላክ ሁላችንን የሚጠብቀን ቀኑን የባረከ የቀደሰ ወራቱን ደግሞ ይባርክልን፣ ቀድስልን፣ እቅዳችንን ሁሉ እንድንፈጽም ቸርነቱ አይለየን። እናታችን ቅድስት ድንግል ማርያም አማላጅነቷ ተጠብቀን፣ ሀገራችን ኢትዮጵያን ይጠብቅልን። ዳር ድንበር የሚጠብቁትንም ወታደሩንም ዘብ የቆሙትን ሁሉንም እግዚአብሔር ኃይል ብርታት ይስጥልን። በመጥፎ ግን የተሰለፉትን ደግሞ ልቡና ይስጥልን። ዝናሙን የምህረት ዝናም ያደርግልን። ጎርፍ እንዳይመጣ ተሾሟል ብለዋል መምህር። ክረምቱ አሁን ውሃ የሚሰለጥንበት የሚበረታታበት ዛፍ የሚለመልምበት ደረቅ የማይታይበት እጽዋቱ፣ ሳሩ፣ ቄጤማው በደንብ የሚታይበት ይበልጡን እንግዲህ ዝናቡ የምህረት እንዲሆን ሰው የሚያስደስት እንጂ ጎርፍ በቶ ህዝባችንን የሚያስጨንቅ እንዳይሆን እግዚአብሔር የምህረት ዝናብ ያድርግልን። ገበሬው አምኖ ዘሩን አውጥቶ መሬት ላይ አፍሶ የሚጠባበቀውን አዝሬቱን ውጤታማ ያድርግልን። በቸርነቱ አብቅሎ አሳድጎ ለፍሬ አብቅቶ እኛ የምንጠቀመው አዝሬት ያድርግልን። የእኛን ጥፋት አይመልከትብን። የልቡናችን ደንዳናነት፣ ክፉነት ሄድ መጣ ይላል። አንድ ጊዜ ወደ ቤተክርስቲያን፣ አንድ ጊዜ ወደ ሌላ ቦታ፣ አንድ ጊዜ እናለቅሳለን፣ አንድ ጊዜ ደግሞ ጡንቻችን እናጠነክራለን። ይሄ የስጋ ለባሽ የፍጡሮች ሁሉ ጠባይ ነውና ይህንን ሳይመለከት እግዚአብሔር በቸርነቱ ይጠብቀን። አባታችን ሆይ በሰማያት ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ከክፉ ሁሉ አድነን እንጂ መንግሥት፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል
የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነው። የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ልዑል እግዚአብሔር ከአንቺ ጋር ነው። ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ቅድመ እግዚአብሔር አምላኬነ በእደክሙ ባርክሙ ባርከነ ወይስአለነ ኦ እግዚኦ አድኅን ሕዝበከ ወባርክ ርእሰከ ራዮሙ አልሎሙ እስከ ለዓለም። አቤቱ ጌታ ሆይ ሕዝብን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብን አድን፣ ርስትህንም ባርክ። እስከ ዘላለሙ ጠብቃቸው፣ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በደሙ የዋጀሃት ቤዛ የሆንካት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታቱና ለመኳንንቱ ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት የመሰረትካት በዚች ቅድስት ቤተ ክርስቲያን ከሩቅም ከቅርብም መጣችሁ በአንድነት ቆማችሁ ተሰብስባችሁ የጸለያችሁ ልዩ ልዩ መባዓ ይዛችሁ የቀረባችሁ ቅዳሴ ጠበሉን የጠጣችሁ ያስቀደሳችሁ ይልቁንም ቅዱስ ሥጋውና ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። አባቶች፣ ካህናት፣ ዲያቆናት ከዚህ ቅዱስ ስፍራ የተሰበሰባችሁ በውስጥም በውጭም በሩቁም በቅርብም ያላችሁ ከኃጢአት ማሰሪያ ናችሁ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ። ባለፈው በተሳሳት ነው ይቅር እንዲለን ከሚመጣው ክፉ ነገር ሁሉ እንዲሰውረን ስለ እናቱ ስለ ቅድስት ድንግል ማርያም ብሎ ይምረን ዘንድ በእንተ ማርያም መሐረነ ክርስቶስ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ አንድነትም የቤታችን የድንግል ማርያም አማላጅነት የአበው ቅዱሳን አባቶቻችን ምልጃ፣ ጸሎት፣ በረከት የፈጣሪያችን የቸሩ መድኃኔዓለም ምሕረት፣ ቸርነት፣ ይቅር ባይነት በዓለም በሀገራችን በኢትዮጵያ ይልቁንም በዚህ ቅዱስ ስፍራ ሰባችሁት ሕዝበ ክርስቲያን ላይ ጸንቶ ይኑር። ማይሰራታ እግዚአብሔር ያሉ ምስለ ኩልክሙ ምስለ መንፈስከ አሜን። እግዚአብሔር ይባርከን ለአግብርቲሁ በሰላም አሜን። እግዚአብሔር እኛን ባሮችን በሰላም ባርከን የተቀበልነው ሥጋና ደም ለስርየተ ኃጢአት የሆነን የጠላትን ኃይል ሁሉ በመንፈስ እንረግጥ ዘንድ አሰልጥነን። ምሕረትን የተመላች ክብርት የምትሆን የእጅን በረከት ሁላችን ተስፋ እናደርጋለን። ከክፉ ሥራ ሁሉ አርቀን በበጎ ሥራ እንዳደርገን ቅዱስ ሥጋውን ክቡር ደሙን የሰጠን ቡሩክ ነው። ጸጋን ተቀበል ድላትንም በኢየሱስ ክርስቶስ በመስቀሉ ላይ ያገኘን። አቤቱ አንተ ከመንፈስ ቅዱስ የተገኘ ጸጋ ተቀብለን እናመሰግናለን።
በሰላም መልአተ ሥላሴ የተባሉ እናታችን የ50 ሺህ ብር መብራት 14 49 431 1066 14 49 431 የእድሳቱ አካውንት ነው። ሁላችሁም የቻላችሁትን ማበረከት ትችላላችሁ። የአውደ ምሕረቱን መብራት ግን እግዚአብሔር የባረካችሁ ካላችሁ ውስጡ ያሉ መብራቶች የተወሰኑ በሴቶችና በወንዶች መግቢያ ያለው መብራት እስከ 250 ሺህ ብር ነው ዋጋው የተገዛው ሰሞኑን ማለት ነው። ስለዚህ አቅም ያላችሁ ገዝታችሁ እንድታመጡልን ለማለት ነው። እግዚአብሔር ከሁላችን ጋር ይሁን። ጽዳቱ ግን ማክሰኞ እንዳጠቃላይ ሁሉም ማህበረ ካህናት ጭምር ነው የመጨረሻው። ዛሬ ማታም አለ። ወጣቶች ወደ ማታ እረፍት ያላችሁ በረከት ለማግኘት የሚነሱ እንጨቶች አሉ ዙሪያውን